በመልክና በድምጹ የ5 ዓመት ህፃን ይመስላል። ቁመቱ ከ1 ሜትር አይበልጥም። ነገር ግን እድሜው 22 ደርሷል። በሚሊዮን የሚቆጠሩ የዓለማችን ህዝቦች በቲክቶክ እና ኢንስታግራም ይከታተሉታል። የዓለማችን ባለሀብቶች፣ የቦክስ ሻምፒዮኖችና ታዋቂ ሰዎች አብረውት ፎቶ ለመነሳት ይሞክራሉ። ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች፣ የዛሬውን ፕሮግራም ያዘጋጀንላችሁ ስለ አንድ ተራ ወጣት ነው። ነገር ግን ይህ ወጣት ተራ አይደለም። ዛሬ የምናወራው ስለ ሐስቡላ ማጎሜዶቭ ነው። ከሩሲያ ዳጌስታን ተነስቶ የዓለምን ሶሻል ሚዲያ ስላናወጠው አጭሩ ባለሀብትና ተጽዕኖ ፈጣሪ አስገራሚ ህይወትን እንቃኛለን። ከኛ ጋር ቆዩ። ፕሮግራሙን አዘጋጅቼ ማቀርብላችሁ እኔ ኤፍሬም ተጠቅነኝ። ሐስቡላ የተወለደው እንደ አውሮፓውያን አቆጣጠር በ2002 በሩሲያ ዳጌስታን ግዛት ውስጥ በሚገኝ ካስፔስክ በተባለች ትንሽ ከተማ ነው። ሐስቡላ በተወለደበት ወቅት በሕክምናው ዓለም ግሮዝ ሆርሞን ዴፊሽንሲ ወይም የሆርሞን እድገት እጥረት የሚባል ያልተለመደ የጤና ሁኔታ ነበረበት። ይህም ሰውነቱ እንደማንኛውም ሰው እንዳያድግ፣ ድምጹና የአካል ገጽታው በህፃንነት ደረጃ ላይ እንዲቀር አድርጎታል። ነገር ግን አስገራሚው ነገር ይህ ነው። ሐስቡላ ይህን የጤና ሁኔታ እንደ እንቅፋት አልቆጠረውም። በትምህርት ቤት እያለ በቁመቱ ምክንያት የሰዎች ትኩረት ቢኖርበትም እሱ ግን በተፈጥሮ ባለው ቀልደኛ ባህሪ፣ በራስ መተማመንና ደፋርነቱ የሁሉንም ሰው ቀልብ ይስብ ነበር። ከዕለታት አንድ ቀን እንደ አውሮፓውያን አቆጣጠር በ2020 አካባቢ ኮቪድ-19 ዓለምን በዘጋበት ወቅት ሐስቡላ በቲክቶክ ላይ አጭር ቪዲዮዎችን ማውጣት ጀመረ። የልጅ መልክ ይዞ እንደ አዋቂ የሚናገራቸው ንግግሮች፣ የሚያደርጋቸው ቀልዶችና የቁጣ አስተያየቶቹ በአንድ ጀንበር አየር ላይ ተበተኑ። ቪዲዮዎቹ በሚሊዮን የሚቆጠሩ እይታዎችን ማግኘት ጀመሩ። ክቡራን ተመልካቾቻችን፣ የሐስቡላ ታሪክ ይበልጥ አስገራሚ የሚሆነው እዚህ ጋር ነው። ሐስቡላ የዳጌስታን ተወላጅ በመሆኑ የዓለማችን የዩኤፍሲ ሻምፒዮን ከሆነው ሀቢብ ኑርማጎሜዶቭ ጋር የቅርብ ጓደኛ ሆነ። በሁለቱ መካከል ባለው ተመሳሳይነት ምክንያት ሰዎች ሐስቡላን ሚኒ ሀቢብ ብለው ሰየሙት። ሐስቡላ በዩኤፍሲ ውድድሮች ላይ የክብረ ወሰን እንግዳ በመሆንም መታየት ጀመረ። ሐስቡላ ይበልጥ ዓለም አቀፍ ዝና ያተረፈው አብዱሮዚቅ ከተባለው ሌላ ተመሳሳይ የጤና ሁኔታ ካለበት ታጂኪስታናዊ ድምፃዊ ጋር ሊፋለም የተባለበት ወቅት ነው። የሁለቱ የፊት ለፊት መገናኘትና እርስ በእርስ መዛዛት በዩቲዩብ በሚሊዮን የሚቆጠሩ ሰዎችን አነጋግሯል። ምንም እንኳን ውጊያው በህግ ምክንያት ባይካሄድም የቪዲዮ መነጋገሪያነት ግን ሐስቡላን ወደ ዓለም አቀፍ ዝና አወጣው። ሐስቡላ እጅግ በጣም ፈጣንና ውድ የሆኑ የስፖርት መኪኖችን ወይም ሱፐር ካሮችን ይገዛል። ምንም እንኳን እግሩ የነዳጅ መስጫውን ለመንካት ባይደርስም በጓደኞቹ እርዳታና በተዘጋጁ ልዩ መኪኖች ሲያሽከረክር የሚታይባቸው ቪዲዮዎች የብዙዎችን ቀልብ ይስባሉ። ሐስቡላ አሁን ላይ የ22 ዓመት ወጣት ነው። ነገር ግን የሀብቱ መጠን የብዙ አዋቂዎችን አቅም የሚያስከዳ ነው። ከዩኤፍሲ ጋር የተደረገው ባለ ብዙ ሚሊዮን ዶላር ስምምነት እንደ አውሮፓውያን አቆጣጠር በ2022 ሐስቡላ ከዓለማችን ትልቁ የውጊያ ድርጅት ወይም ዩኤፍሲ ጋር የ5 ዓመት የማስተዋወቅ ስምምነት ተፈራረመ። ይህ ስምምነት ከብዙ ታዋቂ የኤምኤምኤ ተዋጊዎች በላይ ገቢ የሚያስገኝለት እንደሆነም ይነገራል። ሌላኛው የኤንኤፍቲ እና የንግድ ምልክቶች የራሱን የኤንኤፍቲ ስብስቦችን በመሸጥና የተለያዩ የዓለም አቀፍ ምርቶችን በማስተዋወቅ በሚሊዮኖች የሚቆጠር ዶላርንም ማከማቸት ችሏል። በዓለም ዙሪያ የሚደረጉ ጉዞዎችም ከዱባይ እስከ አሜሪካ፣ ከአውስትራሊያ እስከ አውሮፓ በግል ጀት እየተዘዋወረ ከታዋቂ ባለሀብቶችና አትሌቶች ጋር ጊዜውን ያሳልፋል።
ሐዝቡላ ከዳጌስታን መንደር ተነስቶ ዛሬ ላይ የሚኖረው ህይወት ሙሉ በሙሉ በቅንጦት የተሞላ ነው። በዓለም ዙሪያ በሚሊዮኖች የሚቆጠሩ አድናቂዎቹን ያፈራው ይህ ወጣት የሚያሳልፈውን የቅንጦት ህይወት የሚያሳዩ ዋና ዋና ነጥቦችን እንመልከት። ሐዝቡላ ተራ የንግድ አየር መንገድ ወይም ኮመርሻል ፍላይት ከመጠቀም ይልቅ አብዛኛውን ጊዜ የሚያደርጋቸውን የዓለም ዙሪያ ጉዞዎች በግል ጀት ነው የሚያደርገው። ከዱባይ እስከ ሚያሚ፣ ከሎስ አንጀለስ እስከ ሳውዲ አረቢያ በሚያደርጋቸው ጉዞዎች በግል ጀት ውስጥ ሆኖ የቪአይፒ አስተናጋጅነት አገልግሎት ሲያገኝ የሚያሳዩ ምስሎች አዘውትሮ ያጋራል። የዱባይና በመካከለኛው ምስራቅ ባሉ ሀብታም ሼኮች ዘንድ እንደ ልዩ እንግዳ ወይም ቪቪፒኤን ይጋበዛል። በዱባይ በሚቆይበት ወቅትም እጅግ ውድ በሆኑ የ7 ኮከብ ሆቴሎች እንደ ቡርጂ አልአረብ ያሉ ሆቴሎች ያርፋል። ከዓለም አቀፍ ኮከቦች ጋርም እንደ ማይክል ታይሰን፣ ሻኪል ኦኒልና የተለያዩ ሆሊውድ ኮከቦች ከሐዝቡላ ጋር ጊዜ ለማሳለፍ አብረውት ለመታየት ይወዳደራሉ። ሐዝቡላ ሁልጊዜ የሚያደርጋቸው አልባሳትና ጫማዎች የዓለማችን ውድ የሆኑ የፋሽን ቤት ውጤቶች ናቸው። በተጨማሪም በመቶ ሺዎች የሚቆጠሩ ዶላሮች የሚያወጡ በአልማዝ ያጌጡ የእጅ ሰዓቶችንና ጌጣጌጦችንም ያደርጋል። የባህር ላይ ሽርሽሮች ውድ የሆኑ የቤት እንስሳትን እንደ ነብርና የአንበሳ ግልገሎች ያሉ እንስሳቶችን ማሳደግና በዓለም አቀፍ የዩኤፍሲና የፎርሙላ 1 ውድድሮች ላይ ከፊት መስመር በልዩ እንግድነት መቀመጥ የዕለት ተዕለት የህይወቱ አካል ናቸው። ውድ ተመልካቾቻችን ከሐዝቡላ ማጎሜዶቭ ታሪክ ምን እንማራለን? ሐዝቡላ በተፈጥሮ ያጋጠመውን የአካልና የሆርሞን እጥረት እንደ ድካም አልቆጠረውም። ይልቁንም ያንን ሁኔታ ወደ ልዩ ማንነቱ በመቀየር በራሱ በመተማመንና ድፍረት በማሳየት የዓለምን ትኩረት ሳበ። የራሱንም ካፒታልና የዝና ኢምፓየርን ገነባ። ፈተናዎችና አካላዊ ገደቦች ለስኬታችን እንቅፋት ሊሆኑ እንደማይችሉም የሐዝቡላ ህይወት ትልቅ ማረጋገጫ ነው። ለዛሬ ያዘጋጀንላችሁ ፕሮግራም እዚህ ላይ ተጠናቋል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ኤፍሬም ታጠቅ ነበርኩኝ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ።